ሰላም የቻናላችን ተከታታዮች በዛሬው ቪዲዮአችን የምንመለከተው አፊኒቲን በመጠቀም በምስሉ ላይ የምንመለከተውን የፖስተር ዲዛይን እንዴት አድርገን መስራት እንደምንችል በቀላል መንገድ እንመለከታለን ማለት ነው። እንግዲህ ባለፈው ቪዲዮዎች ለመግለጽ እንደሞከርኩት አፊኒቲ በአዶቢ ፎቶሾፕ፣ በአዶቢ ኢሉስትሬተር እንዲሁም ደግሞ በአዶቢ ኢንዲዛይን እንሰራ የነበረውን ስራ በአንድ ሶፍትዌር አድርጎ ሁሉንም በአንድ አድርጎ አምጥቶልናል ማለት ነው። ስለዚህ በጣም ኢፌክቲቭ ያደርግልናል ማለት ነው። የምንሰራቸውን ስራዎች እንዴት አድርገን ይህንን ፖስተር ዲዛይን መስራት እንደምንችል ጊዜ ሳናጠፋ ወደ ቪዲዮ እንገባለን። ወደ ቪዲዮ በመጀመሪያ ምን እናደርጋለን? ፋይል ጋር እንገባና ኒው ዶክመንት ክሬት እናደርጋለን። ኒው ዶክመንት ክሬት ካደረጋችሁ በኋላ ለምሳሌ የፔጅ ሳይዝ ካገባችሁ በኋላ ኤ4 ላይ እናደርግና ኤ4 ክሊክ ካደረግኩኝ በኋላ እዚህ ጋር መታችሁ ፖርትሬት ታደርጉታላችሁ። ሪዞሉሽናችሁ ምናምን እናንተ አስተካክሉት። 300 ላይ ነው ያለው እኔ። ስለዚህ እዚህ ጋር መጥቼ ክሬት ዶክመንት እለዋለሁ ማለት ነው። በመቀጠል ክሬት ዶክመንት ካላችሁት በኋላ ያለው ኢንተርፌስ እንደምትመለከቱት እንደዚህ አይነት ኢንተርፌስ ነው። ስለዚህ ለዲዛይናችን የሚያስፈልጉትን ሶርስ ፋይሎች እናስገባለን ማለት ነው። ከዛ በፊት እዚህ ከላይ በኩል እንደምትመለከቱት የተለያዩ ኦፕሽኖች አሉ። በዋናነት ቬክተር፣ ፒክስል እና ሌአውት የሚል አለ። ስለዚህ አሁን እኛ የምንሰራው ፖስተር ዲዛይን ስለሆነ ሞር ፒክስል ቤዝድ የሆነ ስራ ስለሆነ ፒክስል ላይ ታደርጉታላችሁ ማለት ነው። እዚህ ጋር መታችሁ በመቀጠል ለምሳሌ ለዚህ ስራ ያዘጋጇቸው ፋይሎች አሉ። እነዚህም ፋይሎች ዚፕ አድርጌ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ከቴሌግራም ቻናል ላይ አውርዳችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ያለውን ባክግራውንድ ድራግ አድርጌ አምጥቼ ላስገባውና እዚህ ጋር አመጣዋለሁ ማለት ነው። በመቀጠል ምንድነው የምታደርጉት? ዙም ኢን ዙም አውት ለማድረግ ኮንትሮል ተጭናችሁ ስክሮል ስታደርጉ ዙም ኢን ዙም አውት ያደርግላችኋል። በመቀጠል ኮንትሮልን በመጫን እንደዚህ አድርጌ ቦት ሳይድ ፕሮፖርሽናሊ ሳይዙ እንደዚህ አሳድገዋለሁ ማለት ነው። ምስላችን እንደዚህ ባክግራውንዳችንን ካስገባን በኋላ ሌየሩን ሰሌክት ካደረጋችሁ በኋላ ፒክስል ጋር እንገባና ለምሳሌ ፊልተርስ የሚል አለ። እዚህ ጋር ስትገቡ ብለር አማራጮች እዚህ ጋር እናገኛለን ማለት ነው። ለምሳሌ እዚህ ጋር መጥቼ ጋውሽን ብለር ላይ ባደርገው እንደምትመለከቱት እንደዚህ አይነት ፓኔል ይከፍታል። የዚህን ራዲየስ ለምሳሌ እንደዚህ አድርጌ ጨምረዋለሁኝ። እስከምትፈልጉት አማውንት ከፍ ዝቅ ማድረግ ትችላላችሁ። ለምሳሌ እዚህ ድረስ ላድርገውና እኔ አፕላይ ላሉ ማለት ነው። በመቀጠል እዚህ ሌየር ጋር ትመጡና ሌየር ፓኔላችሁን ካበራችሁ በኋላ እዚህ ጋር መታችሁ ፒክስል ሌየር ክሬት ታደርጋላችሁ ማለት ነው። በመቀጠል ምን እናደርጋለን? እዚህ ጋር ልምጣና የከለር ኦፕሽን ላይ እዚህ ጋር የምትመለከቷትን እቺን ከለር ፒከሯን ክሊክ አድርጌ ለምሳሌ እዚህ አካባቢ ካለው ዳርክ የሆነውን ከለር እንደዚህ አድርጌ እመርጣለሁ ማለት ነው። ስለዚህ እዚህ አካባቢ ያለውን ይሄን ከለር ጠቆር ያለውን እንጠቀምና ይሄን ክሎዝ እለዋለሁኝ። በመቀጠል ለምሳሌ እዚህ ጋር ስሩ ላይ እንደዚህ አድርገን ዳርክ እናደርገዋለን። የተወሰነ እንደዚህ አይነት ይዘት ይይዝልናል ማለት ነው። በመቀጠል ለምሳሌ እንድንጠቀማቸው የተጠቀምኳቸው ምስሎች አሉ። እነሱን አስገባለሁ። ለምሳሌ እነዚህ ሎክ እናደርጋቸው። ሁለቱን ሰሌክት ካደረግን በኋላ እዚህ ጋር የምትመለከቷትን ክሊክ አደርጋታለሁ ማለት ነው። የቁልፍ አይከን እዚህ ጋር መታችሁ ክሊክ ታደርጋላችሁ። በመቀጠል ለምሳሌ እዚህ ጋር ያሉትን ምስሎች ድራግ አድርጌ ላምጣቸው። እዚህ ጋር እንደዚህ ያስገባለሁኝ። ለምሳሌ እዚህን ሳይዝ እንደዚህ አድርገን ሳይዙን ከፍ አድርገን ብንጠቀም ለምሳሌ የተወሰነ ይህን ሳይዝ እንዲላሳንስ። በመቀጠል እዚህኛው ሌየር ጋር መታችሁ ከሌየር ፓኔላችሁ ስር ማስክ ሌየር ክሬት ታደርጋላችሁ ማለት ነው እዛው ሌየር ላይ። በመቀጠል አሁንም ብረሽ ጋር እንምጣና እዚህ ጋራ ፔንት ብረሽ ቱል ላይ ከመጣችሁ በኋላ ትንሽ ኦፕን ስኩዌር ብራኬት ኪቦርዳችሁ ላይ ተጠቅማችሁ ትንሽ ሳይዙን ታሳንሱታላችሁ። በመቀጠል እዚህ ጋር የምታዩት የዚህ ሃርድነስ አሁንም 0 መሆን መቻል አለበት። ስለዚህ ጫፍ ላይ መተን ፌድ አውት እንዲያደርግ እናደርጋለን ማለት ነው ምስላችን። ለዚህ ፌድ አውት ካደረግን በኋላ ለምሳሌ አሁንም ሌላ ምስል ድራግ አድርጌ ላምጣ። እዚህ ጋር መጥቼ አስቀምጠዋለሁ ማለት ነው። አሁን ይህንንም በሙቭ ቱል ትንሽ ሳይዙን ከፍ እናደርገዋለን። እንደዚህ ሞር ፕሮፖርሽን የሆነ ይዘት ላይ እንዲሆኑ እናደርጋቸዋለን። እንደዚህ ለምሳሌ እንደዚህ ብናደርገው ይህንን ሌየር ድራግ አድርጌ ከኋላ በኩል ባመጣ እንደዚህ። በመቀጠል ይህንን ሌየር ሰሌክት እናደርግና እንደምትመለከቱት ሰሌክት እንደተደረገ እዚህ ጋር መታችሁ ማስክ ሌየር ክሬት ታደርጋላችሁ። በመቀጠል እዚህ ጋር እንምጣና ብረሽ ላይ ካደረጋችሁ በኋላ እዚህ ጋር መታችሁ የከለር ኦፕሽን ላይ ወይ ደግሞ እዚህ ጋር እንምጣና ከለር ፓኔል ላይ መምጣት ትችላላችሁ። ወይ ደግሞ ዊንዶው ላይ መተን እዚህ ጋር ካሉት አሬንጅመንት ውስጥ ጀነራል ላይ መታችሁ ስዋች የሚለውን ክሊክ ካደረግን በኋላ ይህንን ነን ላይ ካደረጋችሁ በኋላ ሌየር ፓኔል ጋር ተመልሰን እንምጣ። ለምሳሌ
ለምሳሌ እዚህ ጋራ ሌየር ፓኔል ጋር ተመልሼ ልምጣና እዚህ ሌየር ማስክ ላይ ክሊክ አድርጋችሁ ነን ላይን ያለው እንደምትመለከቱት እዚህ ጋር መተን ክሊክ እናደርጋለን ማለት ነው። ሞር ይሄን ትራንስፓረንት ያደርግልን ማለት ነው። እንደምትመለከቱት ትራንስፓረንት ያደርግልናል ማለት ነው። በመቀጠል ምን እናደርጋለን? ለምሳሌ የሁለቱ ሌየሮች የፎቶ ኢሜጆቹን ሌየር ሰሌክት ካደረጋችሁ በኋላ እዚህ ሌየር ፓኔል ጋር የተወሰነ ሳይዛቸውን ከፍ እናደርጋለን ማለት ነው። እንደዚህ ከፍ አድርገን እንደዚህ እናስቀምጣለን። በመቀጠል ምን እናደርጋለን? እዚህ እኛው የባክግራውንድ ሌየሩን ሰሌክት አድርጋችሁ እዚህ ጋር እንመጣና ፒክስል ሌየር ሌላ ፒክስል ሌየር ክሬት እናደርጋለን። በመቀጠል ብረሽ ጋር ትመጣላችሁ። እዚህ ጋር ፔንት ብረሽ ጋር መተን የብረሽ ሳይዛችን የተወሰነ እንደዚህ እናስተልቀውና እዚህ የከለር ኦፕሽን ወይንም ደግሞ የከለር ፓኔል ጋር መታችሁ ለምሳሌ እንደዚህ አይነት ቢጫ ከለር ብንመርጥ እዚህ ጋር ካሉት ኦፕሽኖች ውስጥ ሌየር ፓኔል ጋር ልመለስና አሁን ክሬት ያደረኩት ኒው ሌየር ላይ ወይንም ፒክስል ሌየር ላይ እዚህ ጋር መታችሁ ለምሳሌ ክሊክ ታደርጋላችሁ። እንደዚህ እንደምትመለከቱት ይሄ ሌየር በመረጥኩት ከለር አዲስ ክሬት ያደረኩት ሌየር ላይ ፈጥሮልኛል ማለት ነው። ስለዚህ እዚህ ጋር መታችሁ ከላይ በኩል ብሌንድ ማድረግ ትችላላችሁ። ለምሳሌ እዚህ ጋር መተን ስክሪን ላይ ብናደርገው እንደምትመለከቱት እንደዚህ አይነት ይዘት ይዝልናል። የተወሰነ ኦፓሲቲውን ዝቅ እናደርጋለን። እንደዚህ ኦፓሲቲው እንደዚህ ዝቅ ታደርጋላችሁ። ለምሳሌ ይህንን ሌየር የምትመለከቱትን ሌየር ድራግ አድርገን ለምሳሌ ከኢሜጆቹ ላይ እንደዚህ ብናመጣው ከላይ በኩል እንደዚህ አድርገን ብናመጣው እንደዚህ አይነት እንደምትመለከቱት እንደዚህ አይነት ይዘት ይይዝልናል። የዚህን ኦፓሲቲ ከፈለጋችሁ ከፍ አድርጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ለምሳሌ እንደዚህ አድርገን እዚህ ጋር ብናስቀምጥ ይሄ ለምሳሌ ሳይኖር በፊት ያለው ምስል እንደዚህ ነው። የተወሰነ ላይት ሪፍሌክሽን ይፈጥርልናል ማለት ነው። ሌላው ለምሳሌ እዚህ ጋር መታችሁ አድ ማድረግ ትችላላችሁ። ለምሳሌ ሌቭልስ የሚለውን ክሊክ ባደርግ እዚህ ጋር መተን የተወሰነ የሌቭል አማውንቱን ማስተካከል እንችላለን። ለምሳሌ የተወሰነ እንደዚህ ጠጋ ብናደርግ ለምሳሌ ፓኔል ከፍታችሁ እዚህ ጋር ዙም ኢን ዙም አውት ማድረግ ትችላላችሁ የሌየራችሁ ማለት ነው። ስለዚህ እዚህ ጋር የተወሰነ የዚህን አጀስት እናደርገዋለን በጣም ሳናበዛ። ለምሳሌ እዚህ አካባቢ ላይ እንደዚህ አድርገን እንጠቀማለን። ይህንንም የተወሰነ እንደዚህ አድርገን አማውንቱን እንደዚህ እንጨምረዋለን። ለምሳሌ ይሄ ዳርክ ላይ እንዳለ እንደዚህ እንጠቀመዋለን ማለት ነው። እዚህ ጋር ስለዚህ እንደዚህ አድርገን ይህንን ካስተካከልን በኋላ የተወሰነ የቀየርነው ነገር አለ። ለምሳሌ ሌየር ስለሚሰራ ይሄ ሌየር ሃይድ ባደረገው እንደምትመለከቱት የተወሰነው ካራክተር እንደዚህ ተቀይሮልናል ማለት ነው። በመቀጠል ለምሳሌ ምሳሌ እያየን ስለሆነ የሆነ ቴክስት ልጻፍ። እዚህ ጋር ልምጣና ለምሳሌ ፔንቱል ተጠቅማችሁ እዚህ ጋር ክሊክ ብታደርጉ ለምሳሌ እዚህ ጋር እንዲህ ባደርግ ክሊክ ባደርግ ይሄንን እዚህ ጋር ዝቅ ባደርግ ይሄንን እንዲከፍ ባደርግ እቺንም ክሊክ አድርገን እዚህ ጋር እንደዚህ አይነት ቅርጽ ብንሰራ የዚህን ስትሮክ ቫልዩ እንደዚህ አድርገን እንጨምረዋለን። ለምሳሌ እንደዚህ አድርገን እንጨምረዋለን። በመቀጠል ምን እናደርጋለን? አሁንም እዚህ ጋር ልምጣ ክሊክ አደርጋለሁኝ። ይህንን መጀመሪያ ዲሰሌክት ታደርጉታላችሁ ሌላ ሌየር እንዲሰራ ለብቻ እዚህ ጋር ክሊክ ላድርግ። ለምሳሌ አሁንም ይሄን ድራግ ባደርግ እዚህ ጋር መልሼ ይሄንን እንደዚህ አይነት ቅርጽ መፍጠር እችላለሁ። ይሄንን ሃንድል አድርጋችሁ ኮንትሮል ተጭናችሁ ማለት ነው ይሄንን ማስተካከል ትችላላችሁ። እነዚህንም ወደዚህ አቅጣጫ እንደዚህ እናመጣቸዋለን። ይሄንንም ክሊክ አድርጌ ለምሳሌ ወደዚህ አቅጣጫ እንደዚህ አስጠግባለሁ። በመቀጠል አሁንም ዲሰሌክት ካደረጋችሁ በኋላ ድጋሚ ሌላ ሌየር ደግሞ እዚህ ጋር ክሬት እናደርጋለን። እዚህ ጋር ክሊክ ላድርግ። እዚህ ጋር ክሊክ ኮንትሮል ተጭናችሁ እዚህ ሌየር ፓኔል ጋር ዲሰሌክት ማድረግ ትችላላችሁ ከአዲስ እንዲጀምር ማለት ነው። ለምሳሌ ይሄንን ፓዝ ወደዚህ ማስጠጋት ትችላላችሁ። አሁንም ለምሳሌ እዚህ ጋር ክሊክ ላድርግ። እዚህ ጋር ለምሳሌ እንደዚህ ክሊክ ላድርግ ወይ ደግሞ ከዚህ ጋር እንነሳ። እዚህ ጋር ክሊክ ካደረጋችሁ በኋላ እዚህ ጋር ድራግ እናደርጋለን እንደዚህ። በመቀጠል እዚህ ጋር እንደዚህ ባደርግ እዚህ ጋር መጥቼ እንደዚህ አይነት ቅርጽ ሰራለሁ። አሁንም ዲሰሌክት አደርጋለሁ። እዚህ ጋር ለምሳሌ እንደዚህ አይነት ቅርጽ በፈጠር እቺን የተወሰነ ወደዚህ አቅጣጫ እንደዚህ ባመጣ። በመቀጠል እዚህ ጋር ክሊክ ከዛ እዚህ አካባቢ መተን አሁንም ድራግ ብናደርግ እንደዚህ ይሄንን ወደዚህ አቅጣጫ የተወሰነ እንዲህ ማምጣት እንችላለን። አሁንም ይሄን ክሊክ እዚህ ታች አካባቢ መታችሁ አሁንም ድራግ ታደርጋላችሁ እንደዚህ። እቺን በዳይሬክት ሴሌክሽን ቱል ወይንም ኖድ ቱልን በመጠቀም ይሄንን ወደዚህ አቅጣጫ እንደዚህ ማስተካከል እንችላለን። ይሄንን ለምሳሌ በሙቭ ቱል እቺን ለምሳሌ ወደ ታች እቺኛዋን እዚህ አካባቢ እንደዚህ ብናመጣ ይሄንን ሰሌክት አድርገን ወደዚህ አቅጣጫ እንዲህ ብናደርግ
ይህንን የተወሰነ እዚህ አካባቢ ዝቅ እናደርጋለን። እዚህ ጋር መታችሁ ይህንን እዚህ ጋር ካሉት አማራጮች ውስጥ ለምሳሌ ኖድ ቱል መጠቀም ትችላላችሁ፣ ወይ ደግሞ ፔን ቱል ላይ ክሊክ አድርጋችሁ ኮንትሮል ስትጫኑ ወደ ኖድ ቱል ይቀይርላችኋል። ይሄንን ወደዚህ ዳይሬክሽን እንዲህ ብናመጣ እቺን ለምሳሌ ወደዚህ አቅጣጫ እንደዚህ አድርገን ማስተካከል እንችላለን ማለት ነው። ስለዚህ እያንዳንዱን አጀስት ማድረግ ትችላላችሁ እናንተ። ስለዚህ እዚህ ጋር ያሉትን ሌየሮች ሁሉንም በሽፍት ሰሌክት ካደረጋችሁ በኋላ እዚህ ስትሮክ ፓኔል ጋር መታችሁ የሰራነውን ጠርዝ ጫፉን ወይንም እዚህ ጋር መተን እንደዚህ አይነት ቅርጽ እንዲኖረው ማድረግ እንችላለን። ሌላ አይነት ይዘትም እንዲኖረው ማድረግ ትችላላችሁ። ስለዚህ እኔ እንደዚህ አድርጌ ልጠቀም። በመቀጠል ምንም ማስተካከለው ነገር ከሌለኝ ለምሳሌ እነዚህን ሶስቱን ሰሌክት ላድርጋቸውና ወደዚህ አቅጣጫ የተወሰነ እንዲህ ባላንስ አድርጌ ላስቀምጣቸው። ስለዚህ ኦልሬዲ አስተካክለናል ብላችሁ የምታስቡ ከሆነ ሁሉንም ሰሌክት አድርገን ራይት ክሊክ እናደርግና እዚህ ጋር መርጅ ሰሌክትድ የሚል አለ፣ እሱን ክሊክ አደርጋለሁ ማለት ነው። ስለዚህ መርጅ ሆነልኝ ማለት ነው። ስለዚህ የዚህን ሳይዝ የተወሰነ እንደዚህ አድርገን ብናሳንሰው ለምሳሌ። በመቀጠል ምንድን ነው የምናደርገው? ለምሳሌ ቴክስታችንን ሌላ ቴክስቸር ይዘት እንዲይዝ ለምሳሌ እዚህ ጋር ካሉት አማራጮች ውስጥ ለምሳሌ ይህንን ቴክስቸር ደራግ አድርጌ ላምጣና እዚህ ጋር ላምጣው። ለምሳሌ ሳይዙን ኮንትሮል በመጫን እንደዚህ አድርገን እንጨምረው። ለምሳሌ ይህንን እንጨፍልቀው እንደዚህ አድርገን እዚህ አካባቢ እንዲህ ብናመጣ እንደምትመለከቱት ይሄ ሌየር ትንሽ ኦፓሲቲውን ልቀንሰው እንዲታየ ከኋላ ያለው ሌየር ላይ ወይንም የጽሁፉ ሌየር ላይ እንዲገባ ነው የፈለግኩት። ስለዚህ ይህንን ኦፓሲቲ 100% ላድርገውና ድራግ አድርጋችሁ ቀጥታ ይህንን ምስል ድራግ አድርጋችሁ ቀጥታ የቴክስቱ ሌየር ላይ አምጣችሁ ስትለቁት ይገባል ማለት ነው። እዛ ቴክስት ላይ ይገባል ማለት ነው። ስለዚህ ይህንን ለምሳሌ እያንቀሳቀሳችሁ ወደ ፈለጋችሁት አቅጣጫ ወይንም ሳይዙን ጨምራችሁ ወደ ፈለጋችሁት አይነት ይዘት ማስጠጋት ትችላላችሁ ማለት ነው። በቀላል መንገድ እንደዚህ አድርገን መጠቀም እንችላለን። ስለዚህ እንደዚህ አይነት ይዘት ይይዝልናል ማለት ነው። ስለዚህ ሌሎች እዚህ ጋር የሚገቡ ስፖንሰሮች ሊሆኑ ይችላሉ፣ ጽሁፎች ሊሆኑ ይችላሉ፣ ክሬዲት የምንሰጣቸው ሰዎች ከስር በኩል ማስገባት እንችላለን ማለት ነው። ለምሳሌ ይህን ኮፒ ላድርግና እዚህ ጋር ላምጣው። እዚህ ጋር ለምሳሌ እኔ ኦልሬዲ ያዘጋጀው ስላለ እሱን ልጠቀም። እዚህ አካባቢ ላይ እንደዚህ አድርገን ይሄን ማስቀመጥ እንችላለን ማለት ነው። በቀላል መንገድ እዚህ ጋር የምንመለከተውን ዲዛይን አፊኒቲን በመጠቀም ሰርተናል ማለት ነው። ሌሎች ኤሌመንቶች የሚገቡ ኤሌመንቶችን እናንተ በደንብ አድርጋችሁ መጠቀም ትችላላችሁ ማለት። ስለዚህ ኮምቢኔሽናችሁ ወይንም ደግሞ ኮምፖዚሽናችሁ በጣም አሪፍ የሆነ ይዘት ላይ መሆን መቻል አለበት ማለት ነው። እንደዚህ እያደረግን የተለያዩ የቱቶሪያል ቪዲዮዎችን እንመለከታለን ማለት ነው። አፊኒቲን በመጠቀም ማለት ነው። ሞር ቬክተር ቤዝድ እና ፒክስል ቤዝድ እንዲሁም ደግሞ ሌአውት ላይ ያሉትን ሀሳቦች ቀስ በቀስ አንድ በአንድ የምንመለከታቸው ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ሀሳብ አስተያየት ካላችሁ ሀሳባችሁን ኮመንት ሴክሽን ላይ ያጋሩኝ የማየው ይሆናል ማለት ነው። እንዲሁም በተጨማሪ የሚያስፈልጓችሁን የሶርስ ፋይሎች እንድታገኙ የቴሌግራም ቻናላችንን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ጆይን ማድረግ አትርሱ። በቀጣይ በሌላ የዲዛይን ቪዲዮ እስከምንገናኝ ሰላም ቆዩ። ቻው።